ስቴፕ አሳያችኋለሁ። እኔ ጋር ለመማር መማር የሚፈልጉትን ነገም ጉባኤ ላይ እናገራለሁ፣ ዋትስአፕም ላይ እናገራለሁ። በብዙ በኩል እና ሰኞ የምንማረው የሐዋርያት ሥራ ጥናት ፖስቸር ይሰራል። ስለዚህ እያንዳንዳችን መረጃ እየሰራን ሰኞ ማታ የሐዋርያት ሥራ መጽሐፍ ጥናት እንጀምራለን። የዚህ የሐዋርያት ሥራ መጽሐፍ ጸሐፊው ሐኪሙ ወይም ዶክተሩ ወይም ባለመድኃኒት ተብሎ በጳውሎስ የሚጠራው ሉቃስ ነው። ይህን መጽሐፍ የጻፈው ሉቃስ በአዲስ ኪዳን ላይ ዮሐንስ 5 መጽሐፎችን ጽፏል። ሉቃስ 2 መጽሐፎችን ጽፏል። ጳውሎስ 13 እና 14 መልእክቶችን ጽፏል። ጴጥሮስ 2 መልእክቶችን ጽፏል። ስለዚህ ሉቃስ ከጻፋቸው መጽሐፎች ሁለተኛ የሚሆነው ይህንን የሐዋርያትን ሥራ ነው የምንማረው። ሐዋርያት ሥራ መጽሐፍ ጸሐፊው ሉቃስ ነው ወይም ሐኪሙ ሉቃስ ነው ወይ ባለመድኃኒቱ ሉቃስ ነው ብላችሁ ማየት ትችላላችሁ። የታሪክ መጽሐፍ በመባል ይታወቃል። በአዲስ ኪዳን ውስጥ ሐዋርያት ሥራ የታሪክ መጽሐፍ በመባል ይታወቃል። ምንድነው ታሪክ የተባለበት ምክንያት ብላችሁ ቢጠይቁ ደግሞ ሌላ መጠሪያ አለው። የሐዋርያት ሥራ መጽሐፍ ሌላ መጠሪያ አለው በመጽሐፍ ቅዱስ ሊቃውንቶች ዘንድ ወይ በምሁራን ዘንድ በአብያታት ዘንድ የመንፈስ ቅዱስ ሥራ ይባላል። ለምንድን ነው ሥራ የተባለው? ኢየሱስ ክርስቶስ በአዲስ ኪዳን ላይ በወንጌላት ሲያስተምር እኔ እሄዳለሁ እያለ በተለይ በዮሐንስ ወንጌል ላይ ደጋግሞ እንደተናገረው እኔ ብሄድ ይሻላችኋል፣ ሌላ አጽናኝ ይሰጣችኋል ብሎ ስለ መንፈስ ቅዱስ እየተናገረ እንደነበረ እናውቃለን። ይሄ ሐዋርያት ሥራ ደግሞ መንፈስ ቅዱስ በሐዋርያት ላይ በቀጥታ በአካል የወረደበት መንፈስ ቅዱስ በሐዋርያት ላይ ስራ የጀመረበት ቤተ ክርስቲያን ስታብሊሽ የሆነችበት ስለሆነ ስለዚህ ነው ታሪክ መጽሐፍ የሚባለው። ስለዚህ የቤተ ክርስቲያን መነሻ የመንፈስ ቅዱስ አሰራርም በዚህ ሐዋርያት ሥራ ላይ ሞር ትኩረት ስለሚሰጥ እያንዳንዷን ቁጥርና ምዕራፉን እየጠቀሰን ስለሚቀጥል በዚህ በሐዋርያት ሥራ መጽሐፍ ላይ 28ቱ ምዕራፍ ውስጥ አስደማሚ፣ አስገራሚ፣ አስደናቂ መልእክት ስላለ እኔም እናንተም የእግዚአብሔር በጎ ፈቃድ ቢሆን ሰኞ ማታ የትኛውም ቀጠሮ አቁመን ቡና ምንጠጣ ቢሆን በጊዜ ጠጥተን አምሬ ነው የምላችሁ። እንደውም ሰዓት ግን መሻሻል ካለበት ይሄ ትምህርት እንዳያመልጥ ብዙ እህቶቼ ምናልባት ቢዚ የሚሆኑበት ጊዜ ካለ ብለን እየተጠባበቀን ብዙ ወንድሞቼ ሾፕ እስከሚዘጉ ድረስ የሚጨናነቁ ከሆነ ብዙ ወንድሞች አሉ እዚህ ውስጥ መማር ምናፍቁ አሉ። ኮሌጅ ገብታ ቴዎሎጂ ተምራ ብር ከፍላ ይህንን የምትማረው